ሰላም ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። እንዴት አላችሁልኝ? እኔ ያለሁላችሁ እግዚአብሔር የተመሰገነውን ደህና ነኝ። ሁላችሁም በያላችሁበት ቦታ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ በአዲስ ነገር መጥቻለሁ። በነገራችን ላይ ቪዲዮ ከለቀቁኝ በጣም ቆይቻለሁ። ቪዲዮ ቢኖረኝም መለቀው ግን አመቺ አይደለም ለመልቀቅ፣ አስተካክሎ ለመልቀቅ በጣም ሰዓትና ጊዜ ይፈጃልና እንደዛ ስለሆነ ያው ቪዲዮ እየለቀኩኝ አይደለም። እንግዲህ ግዴታ ደግሞ ቪዲዮ ሰርቼ መልቀቅ አለብኝ። ቪዲዮ እቀርጻለሁ ግን መልቀቅ ላይ ግን የለሁበትም ማለት ነው። ዛሬ እንግዲህ የሆነ ነገር ይዤላችሁ መጥቻለሁ። ምንድን ነው እሱ ብትሉኝ እዚህ ጋር አሁን ምን አድርጌያለሁ መሰላችሁ? ዘይት አድርጌያለሁ፣ ጨው አድርጌያለሁ፣ ኮረሪማ አድርጌያለሁ። ቀጥሎ ደግሞ ምን እንደማለት ተመልከቱ። እንግዲህ ውድ ቤተሰቦቼ ቀጥሎ ደግሞ ማረገው ያው ዱቄት ነው። ዱቄቱ እና ውድ ቤተሰቦቼ ዱቄታችን እንደዚህ አድርገን በወንፊት እንትን እንላለን። ቀጥሎ ደግሞ እንደዚህ ብጥብጥ እናደርገዋለን ማለት ነው። ቪዲዮ እንዳይረዝም እያሳጠርኩ ነው የምለቀው። ማነው እንትን የሚልላችሁ እና ውድ ቤተሰቦቼ እንደዚህ በጥብጫዋለሁ። ይሄ በነገራችን ላይ ይሄ በቀይም በነጭ ነው ላደርግ የፈለኩት። በምፈልገው መጠን መጥኜ ቀዩ መጀመሪያ ነጩን ሁለት እቃ ከማነቃቀል በአንድ አይነት እቃ ሰራዋለሁ ማለት ነው። መጀመሪያ ነጩ ሰራዋለሁ፣ ከዛ ቀዩ ሰራዋለሁ ማለት ነው። ቀዩ በኋላ ነው የምጋገረው፣ ነጩን አስቀድም ማለት ነው። ለምን ቀዩ እዚሁ ላይ ነው፣ በቃ ሌላ እቃ ላለመነካካት ብዬ በዚሁ ላይ ነው የምሰራው። የሚገርማችሁ እንደምፈልገው ነው የቀጠነልኝ ማለት ነው። አብሴት ነው የመሰለ በነገራችን ላይ ግን አብሴት እንዳይመስላችሁ ቂጣ ነው። ቂጣ እየሰራሁ ነው ማለት ነው። እንኳን ደግሞ ለቸሩ መድኃኔዓለም አደረሳችሁ የኔ ውዶች እላለሁ። እና ውድ ቤተሰቦቼ ይሄን እንደዚህ አድርጌያለሁ። በደንብ ነው የቀላቀልኩትኝ። በደንብ ነው እንደምፈልገው የቀጠነልኝ ማለት ነው። እና ወዴት አደርገዋለሁ? ይሄ ጋለልኝ ምጣዱ ወይም መጥበሻው ማለት ነው። እሳት ለኩሼዋለሁ በነገራችን ላይ እሺ ውዶቼ ይሄንን ይሄው እሳቱ ሀይ ነው ያደረኩትኝ። እስኪ እሳቱ ልቀንሰው ለበለበው እኮ እሺ እኔ ውዶች ይሄ ይበቃዋል። አንደኛ ገለበጡት፣ ሁለተኛው ደግሞ በቂው ነው ማለት ነው። በነገራችን ላይ እንትን ስላልኩኝ ምንድነው ላችሁ ፈለኩትኝ በጣም ትንሽ ስለሆነ ነጭ ነው የማደርገው። ድጋሜ ደግሞ ቀይ እነጋግራለሁ ማለት ነው። አሁን ነጩን ጨርሰውና ድጋሜ ወደ ቀይ እሄዳለሁ ማለት ነው። ልጆች አይሻልም? ትንሽ ነው ያደረኩት።
እስከ መጨረሻው ተከታተሉኝ ምን እንደምሰራ። ቅጥነቱ ግን ደስ ሲል ቀጭን እንጀራ በሉት አይን የለውም እንጂ እንጀራ ነው የሚመስለው። በነገራችን ላይ ቅጥነቱ እንጀራ ነው የሚመስለው። ማርያምን ቂጣ ራሱ አይመስልም። የአንዳንድ ሀገሮች እንደዚህ አይነት ቂጣ የሚጋግሩ ቤት ውስጥ ተመልከቱ። ገና ሳላወጣ ሊወጣ ነው በራሱ ሰዓት። ውጭ ልውጣ እያለ ነው ቁጭ ለቦ እና እንደዚህ ነገር ከመብላት እንደዚህ ምግብ ሰርት አሁን ማርያምን እንጀራ እንጂ የሚመስለው ቂጣ አይመስልም። አንደኛ ሳቦካው አቅጥኜዋለሁ። ቀጥሎ ደግሞ እዚህ ጋር ራሱ በቃ ምጣዱ ወይም መጥበሻዬ በጣም አመቺ ናት። አሁን እንጀራ አይመስልም። ማርያምን ተመልክቱ። እንጀራ አይመስልም። ቅጥነቱ እንጀራ ነው የሚመስለው። ቀጥሎ ደግሞ በቃ ነገር ሁሉ እንጀራ ነው የሚመስለው። አይን የለውም እንጂ የተመልከቱ። እና አንዳንዶቻችሁ ነገር ከምትበሉ ምግብ ብሉ። እንደዚህ ሰርታችሁ ምግብ ብሉ። እሺ። አዎ ነገር ምንም አያደርግላችሁም። እና ውድ ቤተሰቦቼ ቀጥሎ ደግሞ ወደ ቀዩ ማለት ነው። ቀዩን ሁለት ማድረግ አይቀርም። እሺ ውድ ቤተሰቦቼ እንደምታዩት እዚህ ጋር ቡና አፍልቻለሁ። በነገራችን ላይ ይሄ እየቆራረስኩት ነው። ቀዩን ይሄን ይመስላል ማለት ነው። አሁን እቆራርሰዋለሁ። ቆራርሼ እዚህ መጥበሻ ላይ ነው የማደርገው። ከቀዩም ከነጩም ያው ቀዩ ያው ብዙም እንትን አያስፈልገውም። በርበሬ ትንሽዬ በርበሬ፣ ትንሽዬ ከረሩማ፣ ትንሽዬ ጨው፣ ዘይት ታደርግበታለሁ ማለት ነው። ስጋግር ነው ዘይት ስላለ ብዙ ዘይት አያስፈልገውም። በነገራችን ላይ ያው ጨጨብሳ ነው። ያው ስቆራረሰው ምን እንደሆነ ታውቃላችሁ። ጨጨብሳ ነው የምሰራው። በነገራችን ላይ እንደዚህ ቆርሼ በልቼ ጨርሼዋለሁ። በነገራችን ላይ ውድ ቤተሰቦች ተመልከቱ። አሁን ይሄ እንጀራ እንጂ የሚመስለው ቂጣ ይመስላል። እንዴት እንዳሳሳሁት ማለት ነው። ተመልከቱ። ይሄ ማለት ምን ነበር? ፓንኬክ ነው የሚመስለው። ማርያምን ፓንኬክ። ያው እንግዲህ ትንሽ ጨው አደርጋለሁ። ጨው መብዛት የለበትም ቂጣው ላይ ጨው ስላለ። ኦኬ ሌላ ደግሞ እናደርጋለን መሰላችሁ። እንቂጣት ብዙ አልፈልግም። በነገራችን ላይ ብዙም አይደለም። ይሄ እንደው ቂጣው ነው። እንደው ኮረሪማ፣ ትንሽ ኮረሪማ እኔ በረሃ እንደ ራሴ ነው የምሰራው። ከዛ ምን ቀጥላችኋለሁ መሰላችሁ። እዚህ ጋር ደግሞ ለራሴ ማለት ነው። ለራሴ ትንሽ ሽሮ አደርጋለሁ። ይሄ የራሴ አሰራር ነው። ያኔ ስለፈለኩት ነው እንጂ ይሄ አሰራሩ አይደለም፣ ግን እኔ ፈልጌ ነው። ከዛ ሚጥሚጣ ትንሽ አደርጋለሁ። ሚጥሚጣ ይገድላል። ይሄ ሚጥሚጣ ያዘጋጀችው ሴት ልጇ ይባረካሉ። ከዛ ላችሁ እንቀጥላለን መሰላችሁ። በርበሬ ምርጥ ነው በጣም ሽታው ብዙ ነው። ከዛ ላችሁ ዘይቱን አደርጋለሁ ማለት ነው። ኦኬ ከዛ ዘይቱን አድርጌ እንደዚህ ቀላቅለዋለሁ። ከዛ ውድ ቤተሰቦቼ የቆራረስኩትን ቂጣ ጨምራለሁ ማለት ነው።
በቀዩም በነጩ ነው የጋገርኩት። በነገራችን ላይ የነጩም እንዲህ እንደሚጣፍጥ የነጩ ባይሰራበት እራሱ እኔ በልቼ ጨርሼዋለሁ። በነገራችን ላይ ከመጣፈጡ የተነሳ ማለት ነው። እዛ እንደዚህ ያደርጋለሁ እና ውዶችዬ እንደዚህ አድርጌ ሁላችሁ ተመልከቱ። እንደዚህ አድርጌ ጨርሼዋለሁ ማለት ነው። እና ጨጨብሳችን ይሄ ይመስላል። በነገራችን ላይ ይሄ ብዙ ይመስላል እንጂ ብዙ አይደለም። ግን እኔ ብዙ አልፈልግም። ስመ ስላሴ ከራስ በላይ ንፋስ ይላቸዋል። ይሄ ነው በጣም ነው የሚጣፍጠው። ማርያምን በጣም ነው የሚጣፍጠው። አሁን ሰላም ይሄ ላንቺ ነው ለራስ ነው ልትሉ ትችላላችሁ። መጀመሪያ ለራሴ አይደለ የኔ ውዶች፣ መጀመሪያ ለራሴ ከራስ በላይ ንፋስ ይላችኋል። ይሄ ነው እና አላችሁ። ሌላው ደግሞ ማለት ነው እዚህ ጋር ያው እዚህ ጋር ደግሞ ቡና አለኝ ማለት ነው። የኢትዮጵያ ቡና ነው። ቡናው ራሱ በቀይ ስለሆነ እንትን ያልኩት እንዴት አባቱ ደስ እንደሚል ሽታ ራሱ ያውዳል። እና ውዶቼ ይሄንን ይመስላል። ነገር አትብሉ ምግብ ብሉ ምለው ለዚህ ነውና ራሳችሁን አትጉዱ። መብላት መጠጣት ካለባችሁ ብሉ ጠጡ። ለምንድን ነው ራሳችሁ መጎዱት? እውነት የሆነ አጋጣሚ ተጠቅማችሁ እንደዚህ ሰርታችሁ ብታስቀምጠው ራሱ ለ2 ቀን ለ3 ቀን መጠቀም ትችላላችሁ። በራብ ጨጓራችሁ ከሚላት ወይ ጨጓራ በሽታ ከምትሆኑ ማለት ነውና እኔ የታችሁ እንደዚህ ነው የምሰራው። እውነቴን ነው የምላችሁ። ግን ቂጣው ስጋግር ቂጣው በጣም ስለጣፈጠን ቂጣው በልቼ ጠግቤያለሁ። ይሄ አሁን ለምሳ ነው የሚቀመጠው እንጂ ለቁርስ አልበላውም። ይበቃኛል በጣም ስለበላሁት ማለት ነው ቂጣው። እና ውዶቼ ይሄን ይመስላል። ቡናችንን እንጠጣለን። ብሉ ጠጡ እህቶቼ። እውነቴን ነው። ራሳችሁን አትውዱ፣ ራሳችሁን ጠብቁ። ሰዎች አቅርበው እስከሚሰጡን አንጠብቅ፣ ራሳችንን እንከባከብ፣ ራሳችንን እንጠብቅ እላለሁ። እንግዲህ እኔ ውዶች ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ኮመንት በማድረግ ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። ስለምታበረታቱን በጣም አድርጌ አመሰግናለሁ። እንግዲህ ከወደዳችሁት ኮመንታችሁ ሀሳብ አስተያየታችሁን እፈልጋለሁ። በሚቀጥለው ደግሞ በሌላ ስራ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ እያልኩኝ ያው በዚህ ሰናበታችኋለሁኝ። መልካም ጊዜ